በአንድ ወቅት ባዶ እጃቸውን ተነስተው ዛሬ ግን በቢሊዮን የሚቆጠር ሀብት የሚያንቀሳቅሱ የኢትዮጵያ ባለሀብቶች የንግድ መሰረታቸው ምን ይሆን? ብዙዎቻችን ሀብታም መሆን የመታደል የእድል ወይም የአጋጣሚ ነገር ይመስለናል። የእነዚህን የሰባት ሰዎችን ታሪክ ስናጠና የሚነግረን ግን ሌላ እውነት ነው። በዛሬው ቪዲዮአችን ሰባቱን ታዋቂ የኢትዮጵያ ባለሀብቶችና የንግድ መሰረታቸውን አብረን በመቃኘት ልምድን የሚቀስምበት ነውና በብዙ ለማትረፍ እስከ መጨረሻው አብራችሁ ዝለቁ። ሰባተኛ ሻለቃ ኃይሌ ገብረስላሴ ከሩጫው ዓለም ያገኘውን ዝናና ገንዘብ ወደ ትልቅ የንግድ ኤምፓየር በመቀየር ቀዳሚው ሰው ሻለቃ አትሌት ኃይሌ ገብረስላሴ ነው። ታዋቂው ሰው ኃይሌ ገብረስላሴ በኤክስፖርትና ኢምፖርት፣ በሪዞርቶች፣ በሆቴል፣ በሪል ስቴት፣ በቡና እርሻና በአውቶሞቲቭ ንግዶች ላይ በመሰማራት በሺዎች ለሚቆጠሩ ዜጎች የሥራ ዕድል ፈጥሯል። ስድስተኛ አቶ ታደሰ ኃይሌ ናቸው። አቶ ታደሰ ኃይሌ የቴክ ኮንስትራክሽን ባለቤት ናቸው። በኢትዮጵያ ውስጥ ከተመሰረተበት ከ1998 ዓ.ም ጀምሮም በርካታ ትልልቅ የህንፃ የመንገድና የድልድይ ግንባታ ፕሮጀክቶችን ያከናወነና በመስራት ላይ ያለ ግንባር ቀደም አገር በቀል ኮንስትራክሽን ኩባንያ ነው። ኩባንያው በአጠቃላይ ከ9 ቢሊዮን ብር በላይ ዋጋ ያላቸውን ፕሮጀክቶችን ያጠናቀቀ ሲሆን በአሁኑ ወቅትም በቢሊዮን የሚቆጠር ገንዘብ የሚያወጡ በርካታ ፕሮጀክቶችን በመስራት ላይ ይገኛል። ከፕሮጀክቶቹ መካከልም የታወቁ የመንገድ ፕሮጀክቶች ናቸው። የቴክ ኮንስትራክሽን በኢትዮጵያ መንገዶች ባለስልጣንና በክልል መንገዶች ድርጅቶች የሚሰሩ ሰፊ የመንገድ ግንባታና የአስፋልት ንጣፍ ስራዎችን ያከናውናል። ከእነዚህ መካከል የቴንታ ጋሸና አስፋልት መንገድ ፕሮጀክት ይገኝበታል። በክልሉ ውስጥ ለሚገኙ የተለያዩ ትልልቅ የመንገድ መዋቅሮች የጂኦቴክኒካል ፍተሻዎችና የድልድይ ግንባታዎችን በከፍተኛ ደረጃ ያከናውናል። በፌዴራል ደረጃ መንገዶችን ከአፈር ወይም ከጠጠር ወደ አስፋልት ኮንክሪት የማሳደግና የመለወጥ ስምምነቶችን በተከታታይ ተረክቦ ሰርቷል። ዮቴክ በመንገድ ግንባታ ብቻ ሳይሆን ውስብስብ በሆኑ የህንፃዎች መሰረትና ባለ ብዙ ፎቅ ህንፃዎች ግንባታ ላይ ይሳተፋል። በአዲስ አበባና በተለያዩ የኢትዮጵያ ከተሞች ውስጥም ዘመናዊ የንግድ ማዕከላትን፣ የቢሮ ህንፃዎችና የመኖሪያ መንደሮችን ገንብቷል። ከባድ ማሽነሪዎችን ለሚሸከሙ ግዙፍ የኢንዱስትሪ ፋብሪካዎች የሚሆኑ ጠንካራና ውስብስብ የኮንክሪት መሰረቶችን የመጣል እንዳለው በመንገድ ፕሮጀክቶችና በወንዞች መሻገሪያዎች ላይ የሚሰሩ ትልልቅ ድልድዮችን የመገንባት አቅም አለው። በንዑስ ተቋራጭነት ወይም በሲቪል ምህንድስና ዘርፍ በሌሎች ትልልቅ ሀገራዊ መሰረተ ልማት ግንባታዎች ላይ በተዘዋዋሪ የመሳተፍ ልምድ አለው። አምስተኛው ባለሀብት አቶ ዳንኤል እሸቴ ናቸው። ከትንሹ ተነስተው በትልቅ ህልምና ስትራቴጂካዊ እርምጃ ስኬታማ ከሆኑት ባለሀብቶች መካከል አቶ ዳንኤል እሸቴ ናቸው። አቶ ዳንኤል እሸቴ የቢጂኤፍ ግሩፕ ዋና ስራ አስፈጻሚ ናቸው። በቢጂኤፍ ግሩፕ ስር የተለያዩ የንግድ ዘርፎችን በማቀናጀትም ስኬታማ የሆኑ የንግድ ሰው ናቸው። አራተኛው አቶ ወርቁ አይተነው ናቸው። በአጭር ጊዜ ውስጥ ከፍተኛ ሀብት እድገት ካሳዩት ባለሀብቶች መካከል አቶ ወርቁ አይተነው ናቸው። አቶ ወርቁ አይተነው WA ወርቁ አይተነው ኦይል ፋክተሪ እና ነዳጅ ማደያዎች ዘርፍ በመግባት በኢትዮጵያ ገበያ ላይ ትልቅ ተጽዕኖ መፍጠር የቻሉ ባለሀብት ናቸው። በኢትዮጵያ ፖለቲካም የነቃ ተሳትፎ በማድረግና በበጎ አድራጎታቸው ይታወቃሉ። ሶስተኛው ባለሀብት አቶ ሳሙኤል ታፈሰ ናቸው። አቶ ሳሙኤል ታፈሰ በኮንስትራክሽን፣ በሪል ስቴት እና በሆቴል ኢንዱስትሪ የተሰማሩ ስኬታማ ባለሀብት እንዲሁም ታላቅ በጎ አድራጊ ናቸው። የሰንሻይን ኢንቨስትመንት ግሩፕ መስራችና ፕሬዝዳንት ናቸው። ሁለተኛው ባለሀብት አቶ በላይነህ ክንዴ ናቸው። ንግዳቸውን ከአነስተኛ እህል ንግድና የትራንስፖርት ስራ የተነሱት አቶ በላይነህ ክንዴ ዛሬ በኢትዮጵያ ትልቁን የትራንስፖርት የኢምፖርትና ኤክስፖርት፣ የዘይት ፋብሪካ፣ የሪል ስቴት ንግድ እንዲሁም በመኪና መገጣጠሚያ ፋብሪካ ላይ በመሰማራት የሀብትን ካባ ለብሰዋል። አንደኛው ሼህ መሐመድ ሁሴን አላሙዲ ናቸው። በኢትዮጵያ የግል ኢንቨስትመንት ታሪክ ውስጥ ትልቁን ድርሻ የሚይዙት ሼህ አላሙዲ ናቸው። ንግዳቸውን በሳውዲ አረቢያ በኮንስትራክሽን ዘርፍ በመጀመር በኋላም ወደ ኢትዮጵያ በመመለስ በሆቴል፣ በኮንስትራክሽን፣ በግብርናና በማዕድን ዘርፍ በመሰማራት ለሀገር ከፍተኛ ውለታ የዋሉ ባለሀብት ናቸው። እነዚህ ባለሀብቶች የተለያየ ታሪክ ቢኖራቸውም ሶስት ዋና የጋራ ሚስጥሮች አላቸው። የመጀመሪያው የንግድ ሽግግር ነው። ሁሉም ነጋዴዎች ንግዳቸውን የጀመሩት አነስተኛ ቦታ ላይ ቢሆንም ባገኙት ትርፍ ሳይረኩ በፍጥነት ከችርቻሮ ወደ ጅምላ፣ ከነጋዴነት ወደ አምራችነትና ወደ አገልግሎት ሰጪነት ተሻግረዋል። ሁለተኛው ትርፋቸውን መልሰው ኢንቨስት ማድረጋቸው ነው። ያገኙትን ገንዘብ ለቅንጦት ከማዋል ይልቅ ሙሉ በሙሉ መልሰው አዳዲስ ንግዶች ላይ ኢንቨስት ያደርጋሉ። ሶስተኛው ችግር ባለበት ቦታ እድል የማየት ችሎታቸው ነው።
ኢትዮጵያ ውስጥ ያሉ የፍጆታ፣ የትራንስፖርት፣ የሆቴል ወይም የቱሪዝም እና የኢንዱስትሪ እጥረቶችን በመመልከት መፍትሄ መሆኑ ትልልቅ ፋብሪካዎችና አገልግሎቶችን ከፍተዋል። እነዚህ ባለሀብቶች የምንማረው ትልቁ ሀብት የሚመጣው በትናንሽ እርምጃዎች ተነስቶ ትልቅ ህልም በማለምና ያገኘነውን ገንዘብ በአግባቡ መልሰን ኢንቨስት ማድረግ ነው። ዛሬ የምንጀምራት ትንሽ ንግድ ነገ ወደ ቢሊዮን ብር ጎዳና ትመራናለች። ከእነዚህ 7 ባለሀብቶች መካከል የእነርሱ የንግድ አሰራር የበለጠ የሳባችሁ የትኛው እንደሆነ ሀሳባችሁን በኮሜንት አጋሩኝ። ቪዲዮው ከተመቻችሁ ላይክ፣ እንዲሁም ለወዳጆቻችሁ ጥቆሙ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ቻናሉን ሳብስክራይብ ማድረግን እንዳትረሱ እያልኩ ለዛሬው በዚሁ አበቃው። በቀጣይ ቪዲዮ እስከምንገናኝ መልካም ሁሉ ተመኘው።